የመጥፎነት ጥግ ገባህ አይደለ? ለምሳሌ ሰዎች እንዲህ አሁን እኔ ግርም የሚለኝ ነገር ይሄ ቲክቶክን ምን እንደሆነ ያልተረዳችሁትም ይመስለኛል። እዚህ ጋር አሁን 1100 ሰው ነው ያለው። 1100 ሰው ውስጥ እውነት ነው በጣም ትልቅ ፖዚሽን ያላቸው የሚሰሙትን ነገር ይሄ ነገር እውነት ነው ወይ ብሎ አጣርተው ቀጥታ ወደ አክሽን የሚሄዱ በጣም ብዙ ሰዎች አሉ። ሞጣ አሁን ትናንትና ያደረግ የነበረው ምንድን ነው? በእንግሊዝኛ ያው ፈረንጆች እንዲሰሙ። አሁን እኮ የእሱን ቲክቶክ ቁጭ ብሎ የሚያይለት ፈረንጅ ያለ ይመስለዋል። ፌመስ የሆነው እኮ ኢትዮጵያ ውስጥ ነው ማለት ኢትዮጵያ ላሉ አንዳንዴ መደበሪያ የሚጠቀሙበት ሰዎች አሉ እና እነሱ ላይ ነው ሞጣ ፌመስነቱ። ከዛ በተረፈ ግን በቁም ነገር በፖለቲካ ሲሪየስ የሆነ ንግግር ማንም አይሰማውም። እሱ ለምን እንደዛ ሲሆን የሆነ አሁን እሱ ብሔር ይሰድባል። ብሔር ሲሰድብ የሰደበው ብሔር እንዴት እንደዛ ተናገርክ ብሎ ተነስቶበት አያውቅም። ለምን አንደኛ ነገር ክፉ እንደሆነ እብድ እንደሆነ ኮሜዲ እንደሆነ ሰው ያውቀዋል። ከቁመት ቆጥረውም ማለት ነው። እኔ አሁን አንድ ነገር ብናገር ራሴን ማድነቅ ነው። ኦፍኮርስ በለው እሱ ቡራም ብለው አንድ ነገር ብሔር ብነካ ያ ብሔር ይነሳብኛል። የሆነ ሃይማኖት ብነካ ያ ሃይማኖት ይነሳብኛል። ቢያንስ ሪስፖንድ ያደርጋል። ዋይ ፊል ታደርጋለህ። የኔ ንግግር አሁን ለምሳሌ የሆነ ሰው ብናገር ያ ሰው ይናደዳል። ለምን ተናገረኝ ብሎ። ሞጣ ግን ምንም ነገር ቢናገር ተሳዳቢ ስለሆነ ዝም ብሎ ኦርቶዶክስን ሲሰድብ፣ አማራን ሲሰድብ፣ ኦሮሞን ሲሰድብ፣ ሁሉንም ነገር ሲሰድብ ስለምትሰማው የእሱ ስድብ እንደ ክላሲካል ነው የሆነው ሰው ላይ። ያው ሞጣ የሚሳደበው ስድብ በቁሙ የሚቆጥርለት ሰው የለም። የሚያናድደው ሰውም የለም። ለምን መሰላችሁ እንደዛ ምላችሁ? ትናንትና በእንግሊዘኛ መንሱር እዚህ ሚኒሶታ የመጣው ዩኤስኤ ሄደው በቃ የሌለ ማለት መድገም ስላልፈለግኩት ነው። ይሄ ማለት ምልላችሁ ፈልጌ ነው። አንተ እኮ ክፉ ትሆናለህ፣ ለሰው ልጅ ክፉ ትሆናለህ እኮ። ግን ከሰይጣን የበለጠ ክፉ መሆን ግን በጣም ከባድ ነው። ከዛ በኋላ ኦልሬዲ እኔ እንትን ብዬበትም ብዙ ሰዎችም ሪፖርት አድርገውበትም ብሎክ ማለት አወጣው በላይ ላይ። ለምን አንደኛ ይናገር የነበረው በእንግሊዝኛ ነው። ሁለተኛ ፐርሰናል ሰዎችን ስም እየጠራ ነው የሚናገረው። ቲክቶክ አማርኛ ስለማያውቅ ብዙም ትራንስሌት ስለማያደርጉ ነው እንጂ ቢያደርጉት የብዙ ሰው ላይ ይዘጋል። እዚህ ላይ ታውቃላችሁ። እሱ በእርግጠኝነት ለመጉዳት ሰዎች እንዲሰሙ መንሱር እንዴት እዚህ አገር መጥቶ ተመልሶ ሊሄድ የቻለ የእሱ ህልሙ ነው ማለት በጣም ብዙ አመት ጸልዮ ነው አሜሪካ የመጣው። ብዙ አመት ተሰቃይቶ ነው የመጣው ሞጣው። ብዙ አመት ተሰቃይቶም ደግሞ እዚህ አገር ሲመጣም የጠበቀው ነገር የለም። የሆነች አንድ ክፍል ውስጥ ነው የሚኖረው። መንግስት ነው የሚረዳው። ፈጣሪ መስገን እዚህ ሀገር ላይ ቤተሰብ ልጅ ካለ መንግስት በነፃ ያበላሃል፣ ያጠጣሃል። ግን ተመሳሳይ አይነት ምግብ ነው የሚሰጥ። ምን ለማለት ፈልጌ ነው? በቃ ይሄ ኑሮ እየኖረ ነው፣ ተመችቶት ኑሮ ነው ብሎ እየኖረ ነው። ይሄ እና ደግሞ እዚህ ሀገር ላይ ልንገራቸው፣ ይሄ አሁን በርበሪ ነው። በርበሪ በጣም ብዙ ሺህ $1 ነው የምትገዛው። እነ ሞጣ ግን $1 የሚባል አለ ባይዘው እዚህ ሀገር ላይ። ያ የሚለብሷቸው ሱፎችን ከዛ $1 ነው ፒክ አድርጎ የሚለብሰው። በቃ $1 $1 አይበልጥም። እዛ ውስጥ ያለው ቤት $1 ነው የሚባለው። በእውነት እኔ ባለፈው የሆኑ ሰዎች አንተ ቃለ ስሉኝ ምንድን ነው $1? አውዙ ቢላ በዛ ማለፍም አልፈልግም። ምን ልላችሁ ፈልጌ ነው፣ ሰው ክፉ ትሆናለህ ለሰው። ግን የክፉ ጥግ መሆን ጥሩ አይደለም። አሁን ለምሳሌ በእንግሊዝኛ የሌለን ነገር ተናግረህ ከዛ በኋላ ደግሞ እንግሊዝኛውን ሰዎች ሰምተው እንትን መስሎት አልገባ። እሱ አሁን በቃ 2000 ሰው እያዳመጠ ነው፣ 1000 ሰው እየሰማው ነው። ኢትዮጵያው ለምን መንሱር እዚህ አሜሪካ እንዴት መጣ? የመጣበት ምክንያት ይሄ ነው። ስታጣ ምን ትሆናለህ? ክፋትህን ኦቨር ክፉ እየሆንክ ትሄዳለህ። ሰላማዊ ህይወትም የለውም እንደዚህ አይነት ሰው፣ ደስታም የለውም እንደዚህ አይነት ሰው። እኔ የሰው ስም አንስቼ አላውቅም እውነቱን ለመናገር። ሞጣ ግን ትላንትና ሲያወራ ያሁን በእንግሊዝኛ ፈረንጆች ይሰሙኛል ብሎ ክፋት በጣም በቃ መጥፎ የሚባለውን ክፋት ዴሞ ምን አለ ብትወኝ በእናትህ መንሱሬ ኔትወርክ አይሰራም። ክፉ አይነት አለው ገባህ አይደለ? የክፉ አይነት በእንግሊዝኛ
ያ ሰው የሌለበትን ነገር እየተናገርክ ደግሞ እኮ ሌዛን 0% ያ ነገር ሀፕል ሊያደርግ አይችልም እኮ። እንደንትን መስሎታል እኮ እሱ በቃ እዛ ቤት ውስጥ የሚኖረው ኑሮ አለ አይደለ? ያለው ነገር ሁሉ የሚሆንለት ያለው እሱ የተናገረው ነገር ሁሉ በትክክል የሚደረግለት ነው የሚመስለው which is wrong። ስለዚህ ክፉ ስንሆን የክፉ አይነት የክፉ ማለት የክፉ ጥግ መሆን የለብንም። ክፋት ሰው አለበት እኮ ኦፍኮርስ ሰው ክፉ ነው ሊሆን ይችላል፣ ግን የክፉ ጥግ መሆን የለብንም። ለምን ምንም በዚህ ደረጃ ሊያገናኝን የሚችል በዚህ ደረጃ እንግሊዝኛ አስደርጎ መንሱር አሜሪካ መጥቶ በአመት 2 ነው የመጣሁት። ፈጣሪ ይመስገን። አሁን ደግሞ ከ2 ወር በኋላ መለሳለሁ። ጋሽ ሞጣ ሚጥሚጣ ይዤልህ እመጣለሁ ከፈለግ። ስለዚህ ወንድሜ ስለ ራስህ ኖሮ ነው መኖር ያለብህ። በቃ አላህ ፈቀደ፣ እችን እንድጠጣ ርዝቄን አላህ አደረገው። ዛሬ አሜሪካ መጣኝ። አልሐምዱሊላህ ታንክስ ጋድ። ይሄን ህይወት አንተ ልትኖረው አትችልም። ይሄ የኔ ህይወት ነው ጌታ የሰጠኝ። ዚስ ኢዝ ማይ ላይፍ። አንተ የራስን ህይወት ነው የምትኖረው። እኔ የአንተን ህይወት መኖር አትችልም። ለምን? ናቹራሊ ክፉ ስለሆንክ ከዛች ቤት አትወጣም። ከመንግስት ምግብ ውጪ መጠቀም አትችልም። ትልቅ ሬስቶራንት ሂደህ ላይፍህን ከቤተሰብህ ጋር ከምንህ ጋር ማየት አንችልም። ቢኮዝ ዮር ላይፍ ኢዝ የመንግስት እጅ እያየ ነው የምትኖረው። አሳዩኝ የሆኑ ቦታ ሰዎች ሲነግሩኝ ይሄ እንደነንትን ምናምን ሲሉኝ ጌታ ወይ አልኩኝ። እና ምን ለማድረግ ፈልጌ ነው? እኔ ሰው ስም አላነሳም፣ ማንሳትም አልፈልግም። ግን አንዳንዴ ሰዎች ክፉ ሲሆኑ አይነት ሊኖረው ይገባል ለማለት ፈልጌ ነው። ሰው ቀጥታ ወስዶ ፖለቲካ ውስጥ ነው የሚከት እና ብሔር ውስጥ ነው የሚከት። እኔ ከፖለቲካም ከብሔር ውስጥም የለውም። በጣም ኦሮሞነቴን እወዳለሁ። I love my lovely prime minister because ህልሙን እየሰራ ያለውን መንሱር የሚፈልጋትን ኢትዮጵያ እየገነባ ያለ መንግስት ነው ያለኝ። እኔ I proud of my prime minister ሳሲት ዛሬም እናገራለሁ ይሄንን። ይሄ ደግሞ it's my right፣ ይሄ ደግሞ መብቴ ነው መውደድ። እኔ እኮ ኢትዮጵያዊ ነኝ። ኢትዮጵያዊነትም ብቻም ሳይሆን የማየው ያየሁት ወደፊት መንሱር የሚመኛትን ኢትዮጵያ ነው እያየ ያለው ኢትዮጵያ ውስጥ ዛሴት። ይሄ ደግሞ በጣም ማይ ላቭሊ ፕራይም ሚኒስትር ዶክተር አብይ አህመድ እሱ ነው እየሰራት ያለው ዛሴት። ይሄ መብቴ ነው የኔ ማለት። ይሄን የማክበር የሀገሬን ህግ አክብሬ የኢትዮጵያን ህግ አክብሬ እኖራለሁ ስል እኔ ፖለቲከኛነትን አይደለም። ከፖለቲካ ጋር ልታገናኘኝ አይገባም ወንድሜ። በይዘዌ ክላስ የሚባል ነገር አለ፣ የሆነ ሌቨል ምናምን የሚባል ነገር አለ። ገባህ አይደለ? ግን ያው ዞሮ ምንድን ነው አንዳንዴ ሰዎች በጣም ኦቨር ክፉ ሲሆኑ ባይናቹራል የሆነ ነገር በእንግሊዝኛ የሆነ ነገር አለው፣ ስም አለው፣ ጠፍቶብኝ ነው። የሆነ ከውስጥ የሚጎል ነገር አለ። በተፈጥሮ ምቀኛ ስትሆን፣ በተፈጥሮ ክፉ ስትሆን እንደዚህ አይነት ሰዎች ቶሎ ያረጃሉ፣ ምግብ አይስማማቸውም፣ ጨጓራቸው ይቃጠላል። አይሞጣ አይዞ ወንድሜ አይዞ በእውነት አይዞ። 1,300 $200 አግዙኝ ብሎ መለመን ወላሂ እኔ ብሞት ነው የሚሻለኝ። ብሞት ኢትዮጵያ ላይ ያለ ሰው ቢለምን፣ ኢትዮጵያ ላይ ያለ ሰው አግዙኝ ጌሜ እንደዚህ አድርጉ ምናምን ቢል ኢት ሜክ ሴንስ። ለምን ዶላሩ እዛ ሂዶ ቢያንስ የሆነ ነገር ያደርግለታል። ወንድሜ ሞጣ ግን እዚህ ሀገር በጣም ብዙ ኦፖርቹኒቲዎች አሉ። እኛ አሁን እኔ የመጣሁበት ወዳጄ ለሱ ግራጁዌሽን ነው የመጣሁት። ትላልቅ ቢዝነሶች አሉት። በጣም ጥሩ የስራ እድል እሰጥሃለሁ ከፈለክ። በእውነት እዚህ መተህ መስራት ትችላለህ። ጥሩ የስራ እድል እኔ እከፍትልሃለሁ፣ እዚህ ያገናኝሃለሁ በጣም ብዙ ሰዎች ጋር። እውነቴን ነው የምነግራችሁ። ቁጭ ብለህ ግለሰቦችን ስም እያነሳ ደግሞ እኮ ሃይማኖት የግል ነው። እኔ ደሜ ውስጥ ያለ ዲነል እስላም ነው ወንድሜ። በዲነል እስላም ምንም አልደራደርም። እስላም ግን ሰላም ነው ደግሞ ወገን። በእስልምና ከማንም ጋር አልደራደርም። በሃይማኖቴ በጣም ፕራውድ ሆናለሁ። ያንተንም እምነት ደግሞ ከፍ አድርጌ ነው የማከብረው። እንደዚህ እስላም ስለሆንክ እንደዚህ ስለሆንክ እያሉ በእንግሊዝኛ ያውም
እኔ ኢትዮጵያ ያለው እኮ ይህን ነገር ቢናገር ችግር የለብኝም። ኢትዮጵያ ያለው ችግር የለብኝም። እዚህ አገር ያለው እዚህ አገር ነው ብሎ ሚኒሶታ ነው ያለው ከላይ የተባለ ከነ አባት ከነ አያት ስም በእንግሊዝኛ ይኸው በእንግሊዝኛ በአማርኛ ቢያወራ ያው ኮሜዲም አይደለም፣ ኮሜዲ ሌቭልም አልደረስክም አንተ። ያው ሰው ግን ይስቅብሃል፣ በአንተ እንትን ይስቃል። ከአንተ እድሜ ጋር ከአንድ በዚህ የሚወጣውን ነገር ሲያይ ፈን ያደርግበታል ሰው። ከዛ በተረፈ ግን በዚህ ደረጃ ሰውን እንትን ማድረግ ወላሂ ሼም ብራዘር። ልጆች አሉ፣ ቤተሰብ አለ፣ ሚስት አለ፣ ትዳር አለ ወንድሜ። ፈጣሪ ምስክሬ ነው። በዚህ ዘመን ፈጣሪ አንተን ወይ ደግሞ ወደ ቤተሰብ ነው የሚያወርደው ጥፋቶችን፣ ያንተን ጥፋት። ስለዚህ በተቻለ መጠን ምንድን ነው ልጄስ ምንድን ነው የሚያየው? አሁን ግራጁዌት ያደረገ ልጅ አለ። ለልጄ መኪና ግዙ እያልክ ነበር። ሁዩ አር ለምንድን ነው የሚገዛልህ ሰው ለአንተ ልጅ መኪና? ለምን? ሰው ብሄር ስለሰደብክ፣ ግለሰብ ስለሰደብክ፣ ሃይማኖት ስለሰደብክ ማንም አይገዛልህም። ወላሂ ማንም። ለምንድን ነው እንደዛ እያልኩ ያለሁት ወንድሜ? እኔ ማንም ሰው ቢያደርግልህ አይ ሪሊ ዶንት ኬር። ግን እንደዛ አይነት ሪኩዌስት ሰው ሲያቀርብ ምንድን ነው የሚሆነው? ጥሩ ሰው ሲሆን ነው ይህን ነገር ጠይቆ ሊደረግልህ። ደግሞ ሰው ነው የሚልህ እንጂ አንተ ቆፍጠን በል እንጂ የሀገሬ ልጄ ግራጁዌት አድርገዋልና መኪና ግዙለት ትንሽም ቢሆን። ኧረ አይባልም። ሼም ነው። ኧረ ሼም ነው አይባልም። ወላሂ ሼም ነው። በእውነት ሼም ነው። በእውነት ሼም ነው። በጣም ሼም ነው። እኔ አሁን በፍጹም በዚህ ደረጃ አጀንዳ አድርጌ ስለ ስም አላወራም። ለምን አትመጥነኝም? ሌቭላችን የተለያየ ነው። ከመንግስት የሆነ ኢንካም እየጠበቀ የሚኖር ሰውና ባይ ኤኒ ሚንስ ሽቶም እየተቀባው ምንም እያደረግኩ ነፍሴ አንድ ሚሊዮነር የሚኖረውን ኑሮ ነው እየኖርኩ ያለሁት። ጌታ ይመስገን። አሜሪካን እኔ ጀስት ቫኬሽን ነው መመጣበት። አንተ ላይፍ ብለህ የምትኖርበትን ሀገር ሌላ የፈለግኩት ምንድን ነው? ሰዎች እኮ አሜሪካ እየኖሩ ኢትዮጵያ ላይ ስንት ተአምር እየሰሩ ነው። ስንት ኢንቨስትመንት እያደረጉ ነው። ስንት ህንፃ እየሰሩ ነው። ለእናት ለአባታቸው ቤት እየገነቡ ነው እኮ። ጋሽ ሞጣ እርሶ እኮ ለራሱ እንኳ የመንግስት ቤት ውስጥ ነው የሚኖሩት። በጣም ዊርድ ነው። በዚህ እድሜ አይደረግም። እኔ በእንግሊዝኛ ትናንትና ስትል የነበርከው ያውም ላይቭ ላይ ቲክቶክ ራሱ ነው የዘጋበት። ቲክቶክ ራሱ ዘጋበት። ለምን? እየተናገር የነበረው ልክ ስላልሆነ ነው። ከዛ ደግሞ የ2 ሰዓት ወይ 3 ሰዓት ቀጣውና እንደገና ከፈተለት። ከዛ ችግሩን አውቆ እሱ ማለት እየተናገረ አልነበረም። ግን በቃ አንዳንዴ ምንድን ነው መሰለህ ማድረግ ያለብህ ወንድሜ፣ ብዙ የስራ እድል አለ። ባይዘው እኔ እዚህ ሀገር መጥቼ በጣም ብዙ የስራ እድል አይቻለሁ። በጣም ብዙ ሰዎች መስራት የሚችሉበት ኦፖርቹኒቲዎች አሉ። በቃ ሞከር ካደል በቀን እንኳን 10-3 ዶላር ራሱ አይገኝም ከቲክቶክ። ስለዚህ በቀን $100 $200 ክሬት ማድረግ የሚቻልበትን ነገር መፍጠር ነው እንዴ። አሁን እኮ ሰዎች የሆነ ኦፖርቹኒቲ ሲያጡ ነው እንደዚህ አይነት ነገር ውስጥ የሚገቡት። ኦፖርቹኒቲ ያለው ሰው ግን በምንም ተአምር እዚህ ውስጥ መግባት የለበትም። ስለዚህ ወንድሜ ሞጣ ቺርስ። በቃ ካለለ ደግሞ ናኛ ጋር እኔ ፈጣሪ ምስክሬ ነው። በዚህ ደረጃ ጊዜ ወስጄ ተናግሬ አላውቅም። የተናገርኩት ክፉነቱን ስላየሁበት ነው። መንሱር ጀማል ብሎ የአያቴን ስም ጠቅሶ በእንግሊዝኛ ለማን ለእንደዚህ ተቋማት ስሙ መጥራት ስላልፈለግኩ ነው። በእንግሊዝ ኢትዮጵያ ውስጥ ያሉ የመንግስት ተቋማትን ስም እዚህ ሀገር ያሉትን ለነሱ ሪፖርት አድርጉበት። ይህን እኮ ማድረግ ያለብን ነፍሴ አራዳ ልጅ አይደለ እንዴ? በውስጥ ኢሜይል ምናምን ነው እንጂ እንዴት ነው ላይፍ ላይ መጥተህ የዋህነትን ደግሞ ማየው እኮ እሱን ነው። አንተ ስታስበው ስለ አንተን ሰው ሰምቶ ያን ያደርጋል። አንተንስ ሰምቶ መንግስት ምን እኔ አመት ቱሪስት ባይተው አንተ ያለህ መብት አለኝ። እኔ እዚህ ሀገር ላይ አሁን ባለሁበት ሁኔታ ቪዛ ሰጥቶ ነው መንግስት ላከኝ። ቲኬት ቆርጬ ነው የመጣሁት። ዊች ኢዝ ቢዝነስ ክላስ ማ ብራዘር። እዚህ መጥቼ ኤክስፔንድ እያደረኩ ነው፣ ዶላር ወጪ እያወጣው ነው። ቱሪስት ነኝ። አሜሪካን እያስተዋወቅኩ ነው። ገባህ አይደለ? አንተ ለአሜሪካ ካገለገልከው በላይ እያገለገልኩ ነው። አንተ ከአሜሪካ እየተገለገልክ ነው። ወቅ አሜሪካ አንተን ቤት ሰጥታ ምግብ ሰጥታ እየቀለበችህ ነው። መውጣትህን ነው የሚፈልጉት እነሱ። እንዲያውም በቃ ተጽዕኖ እንትን ነው ያረክ ያለው። ምንም ኢፈርት እያደረክ ያለው ነገር የለም። ገባህ አይደለ? ቢያንስ እኔ ክሪፕቶ አምባሳደር ሁኜ ነው አሜሪካ የመጣሁት።
ምን ያክል ሚሊየንስ ኦፍ ዶላር ታክስ ከፋይ ነው። እኔ የመጣሁበት ድርጅት በግል ደግሞ ግራጁዌሽኑን ላከብርለት የመጣሁበት ወዳጄ በጣም ብዙ ሚሊዮን ዶላር ነው ፐር ይር ክፍያ የሚከፍለው ለመንግስት። ነፍሴ እንደዚህ አይነት ሰው ጋር ነው ያለሁት እኔ። መንግስት በጣም የሚፈልጋቸው የሚሳሳላቸው፣ በጥንቃቄ እንዲኖሩ የሚያደርጋቸው። አንተ እኮ ከመንግስት ነው ሳክ እያረክ ያለው። መንግስት ነው ቤት የሚሰጥ፣ መንግስት ነው ምግብ የሚሰጥ፣ መንግስት ነው በነፃ ልጆችን የሚያስተምርልህ። ይህን አይፈልግም መንግስት። ተንቀሳቀስ፣ ነቃበል። ቺርስ የመቼ ወዳጄ። በቃ የአራዳ ልጅ ጨርሰናል። አሁን ፖስት ያደረጉት ቪዲዮ ውስጥ ይውልኛ አንድ ግቡና ቫይራል እንዲወጣ ፈልጋለሁ። እኔ ሰው ስም ማንሳት አልወድም። ቀርታችሁታል እንግዲህ ጉዴ ነው አውቀዋለሁ፣ ግን ያመንኩበትን ነገር ነው የተናገርኩት። ያስባርሩታል። 10 ሰው 5 ሰው ክፉ ቢኖር ግን እሱ ብቻ ነው እዚህ ሀገር ላይ ክፉ። Anyway, how is life? How is Ethiopia, my brother and sister? I miss my lovely country. Ethiopia ናፈቀኝ በሳምንቴ። ስለዚህ ወንድመቶቼ ፕሊዝ በተቻለን መጠን እንትን አንሁን፣ በቃ ጀለስ ያንሁን። ቅኝነት፣ ክፋት፣ መጥፎነት ምናምን አላስፈላጊ ነገር ነው እና ከእንደዛ አይነት ባህሪ እንውጣ። እኔ ያለሁት ዩኤስኤ ሚኒሶታ ነው። በጣም ምርጥ ሀገር። ትናንትና ደግሞ በጣም በጣም ቴንክ ዩ ሶ ማች በጣም ነው የማመሰግነው። እነዚህን ሰዎች የምታውቋቸው ሰዎች ወይ ፎቶ ላሳያችሁ። በጣም የሚገርም ሬስቶራንት አላቸው። ፌስቡክ ላይ ፖስት አድርጌዋለሁ። እስቲ ማን ነው ያየው? ኮሜንት ላይ የሚያደርግልኝ። ኢትዮጵያ ወደዚህ ኢምፖርት የሚያደርጋቸው ነገሮች ከአምቦሃ ጀምሮ ከጀበና ጀምሮ ለሀገሩ ዶላር እያስገባ ያለ ጀግና ወንድም ነው። ማሚ ደግሞ እዚህ ሀገር ላይ በጣም ለተቸገሩ ሰዎች በእውነት ኖቴን ነው የምነግራቸው፣ በጣም ለተቸገሩ ሰዎች ኢትዮጵያውያን። እኔ ግን የሚገርመኝ ሀበሻ ሬስቶራንት ዱባይ ያሉት እዚህ ሀገር ያሉት ሬስቶራንት ያላቸው ፍቃድ የሌላቸው ሰዎች ሲመጡ ሲቸገሩ እነሱ ጋር ነው መጀመሪያ አርፎ ሀገር የሚያዩት። ኢቭን ትናንትና ማታ እነሱ ጋር አምሽተን ወደዚህ ያመጣን ልጅ ገና 1 ዓመቱ ነው። በቃ ይሄ ሰው የሚረዱ አሜሪካ መጥተህ ሚኒሶታ መጥተህ ይሄ ዲላ ሬስቶራንት መጥተህ እቺን እናቴ እንደዚህ ሁኛለሁ ብትላት በነፃ ቁጭ ብለህ የምትበላበት ኢትዮጵያዊ ብቻ መሆን ነው የሚጠበቅበት። ዘርህን አታይም፣ ምንነትህን አታይም። በቃ ሪሊ በእውነት እጅግ በጣም ያከበርኳት እናት ነች። ልጃቸው ደግሞ ውሽስ ስማርት በጣም ጎበዝ እዚህ ሀገር ላይ በሬስቶራንት ከ1፣ 2፣ 3 ብራንች ከፍተው ኢትዮጵያውያን የምግብ አምሮታቸውን ኢትዮጵያዊነታቸውን የሚናፍቃቸውን የዶሮ ወጥ የሚናፍቃቸውን ጥብስ የሚናፍቃቸውን ቁርጥ ለማህበረሰቡ እየሰጡ ያሉ እኔ እሱ ዛትስ ቢዝነስ ነው እንበለው፣ ችግር የለውም። ነገር ግን ኢትዮጵያውያን እዚህ ሀገር በህገወጥ ይመጣሉ በብዙ መልኩ። እዚህ ሀገር ሲመጡ ግን ዶክሜንታቸውን እስኪያስተካክሉ ማሚ ጋር ነው የሚያርፉት አሉ። እኔ ይሄ ነው ያስደሰተኝ። በእውነት ትልቅ ስራ ነው እየሰራሽ ያለሽው ማሚ። ፈጣሪ እድሜ ይስጥሽ። እሱም ብቻ ነው የምመኝልሽ። ትልቅ እድሜ፣ ትልቅ ወጣቱ ላይ እዚህ ሀገር በነገራችን ላይ ይሄ ቅንነት ነው። እንደዚህ አይነት ሰው ገባ። አሁን ኦልሞስት 20-30 ዓመት ይሆናቸዋል እዚህ ሀገር ከገቡ። በቃ የራሳቸውን ላይፍ በሚሊዮን የሚቆጠሩ የራሳቸው ሬስቶራንት ገዝተው ነው፣ ክራይ እንኳ አይደለም ካሽ ከፍሎ እየገዙ ነው እዚህ ሀገር ላይ እንትን የሚያደርጉት። እና ልጁ የሸኘን ልጅ ሲነግረኝ ገና 1 ዓመቴ ነው አለ። ማሚ እዚህ ሀገር ላይ ሰዎች ሲመጡ እሷ ነች ተቀብላ ቁጭ አድርጋቸው አግዛ ስንት ነገር የምታደርግላቸው። እና በእውነት እንደዚህ አይነት እናቶችን ስናይ ማድነቅ መቻል አለብን። ይህ ወንድማችን መሀል ላይ ያለው ደግሞ አዲስ ቢዝነስ በቃ ማሚ ያመጣችውን ስራ በትልቁ ደግሞ አድርጎ እሱ ሰፊ ከፍቷል አሁንም። እና በእውነት በጣም እጅግ በጣም የሚመሰገኑ ትልቅ ቤተሰቦች ናቸው። እና እንዲያው ጀስት እንድታከብሩልኝ ስለፈለግኩ ነው። እንደዚህ አይነት ሰዎች፣ ደግ የሆኑ ሰዎች። እኔ ሬስቶራንት የምናምን ነገር ፖስት አላደርግም ታውቃላችሁ።
ግን የሚሰሩትን መልካም ስራ ጥሩነታቸውን ስሰማ ደግሞ ምንም ነገር ብታደርግላቸው አይቆጭህም። እንደዚህ አይነት ሰዎች በእውነት እውነቴን ነው የምነግራችሁ። ሃይማኖት አይለዩ፣ ኦርቶዶክስ፣ ሙስሊም፣ ምንም ዘር ሃይማኖት ኦሮሞን አማራን ሳይሉ ነው እንትን የሚያደርጉት። እና ሰዎች እኔ እንደዚህ ሬስቶራንት ያላቸው ሰዎች በውጭ ሀገር ያሉ ሰዎች እንደዚህ ሲያደርጉ በጣም ደስ ይለኛል። እዛ ሀበሻ አሁን ዱባይ ያለችው እንደዚህ አይነት ሴት ነች። ብዙ ሰዎች አሉ እንደዚህ እያደረጉ ያሉ እና እንደዚህ አይነት እናቶች ውጭ ሀገር ላይ መኖራቸው ይጠቅመናል። እኔ አሁን ነፍ ሰምቲንግ ሀፕን እቺ እናት ነች ልታገዘኝ ትችላለች ብዬ የማስበው በቃ እንደዚህ አይነት እናቶች እንደዚህ አይነት ቤተሰብ እንደ ቤተሰብ ሀሴት የምታረጋቸው ገንዘብ ብቻ አይደለም የሰው ልጅ ሀሴት መኖር ያለበት እና እንደዚህ አይነት ቤተሰብም መፍጠር በጣም ትልቅ ነገር ነው እና በእውነት ክበር የለኝ ማሚ ታንክ ሶ ማች አፕሪሺየት ለሀገራችሁ ለኢትዮጵያ ከዛ ሀገር ለመጡ ሰዎች እያደረጋችሁ ያላችሁትን ነገር ስሰማ በእውነት በጣም አስደስቶኛል። ፕራውዱኝ ያለው ወንድሜ አንተም እያደረክ ያለው ስራ በጣም ትልቅ የሚደነቅ ነገር ነው። ስለዚህ ወንድም እህቶቼ ኤኒዌይ ተመልሼ እመጣለሁ። አይ ሪሊ ላቭ ዩ ኤቭሪባዲ። በተናገርኩት ንግግር ምናልባት ሞጣን የተናገርኩት ንግግር የምትወዱት ሰዎች ልትኖሩ ትችላላችሁ። በክፋት በመጥፎነት እንዳታዩት። እኔ እንደዛ ማለት የፈለግኩት በእንግሊዝኛ ስሜን አንስቶ የአባቴን የአያቴን ስም አንስቶ ፓስፖርቱን ላኩልኝ እያለ ነበር። ይሄ ማለት ምንድን ነው? እኔ 1 ሚሊዮን ብር ነው የምታወጣው ወይ 500,000 ብር ነው የምታወጣው። ከዛ የሚበልጥ ነገር አይደለም። ይሄንን በቃ እኔ ደግሞ ራሴን የማስደስተው በእነዚህ ትራቭል በማድረግ ነው። ለወርም ለ15 ቀንም ለምናምንም። ከዛ ውጪ ምንም አይነት ተንኮል የለብኝም ሰው ላይ ማንም ሰው እንዲበደል መፈለግ ሰው አይደለሁም። ለብዙ ሰው ምክንያት የሆንኩ ሰው ነኝ። አልሐምዱሊላህ ከዛች ገጠር ከዛች ድሃ ቤተሰብ ከዛ በባዶ እግር ከመሄድ ከዛ መኪና የማይገባበት ሀገር መኪና ብርቅ ከሆነ አገር አምላክ አምጥቶ አሜሪካ ላይ ይኸው ጀስት ወክ እንዳደርግ ፈጣሪ ፈቀደ። እንድኖርበት ደግሞ ሳይሆን ወክ ደርሼ እንድመላለስበት ጌታ ፈቀደ። አልሐምዱሊላህ ጌታ ይመስገን። ይሄ ትልቅ ነገር ነው። ክብር ለጌታዬ ክብር ይሁን ብዬ ነው የማስበው። ለማለት የፈለግኩት ምንድን ነው? አንዳንዴ ባይናቹራል እኔ በተፈጥሮ መልካም ሰው ነኝ። ወላሂ እውነቴን ነው የምነግራችሁ። የእናቴ ነገር እያጠብኩ ነው ያደግኩት። የእናቴ ነገር ያኔ ማጥብ የነበረው ነገር አልሐምዱሊላህ ዛሬ በቃ በዚህ ህይወት ቢያንስ ባለችኝ ነገር ደስተኛ እንደሆን አድርጎኛል። ባለኝ ነገር ሰላም እንደሆን አድርጎኛል። ባለኝ ነገር የትም ቦታ ሲሄድ ሰው ወዶ አቅፎ አብልቶ አጠጥቶ ዘመድ ሆኖኝ። እኔ ወንድም እህት የለኝም። ሚሊዮን ወንድም እህቶች ግን አላህ ፈጠረልኝ። ይሄን ምናልባት ጌታ ነው የሚሰጠ ወንድሜ። እኔ ስማርት ሆኜ እንዳይመስልህ አልተማርኩም። 12ኛ ነው የጨረስኩት። ምንም ከኔ በጣም የተሻሉ የተማሩ በጣም መናገር የሚችሉ በጣም ስንት ነገር ማድረግ የሚችሉ ሰዎች አሉ። ከዛ ውስጥ ግን አላህ ቢያንስ ይህን አድርግ ብሎ ፈቀደ። ህልሜም ነበር። እኔ ህልሜን ነው እየኖርኩ ያለሁት። ዓለምን እዞራለሁ ብዬ ነበር የምናገረው። አገር ቤት እያለሁ ያልሄድኩበት ሀገር የለም። ኤዥያ፣ ኢሮፕ፣ አፍሪካ፣ አሜሪካ። ስለዚህ የምልላችሁ ፈልጌ ነው ይሄ ሁሉ በጌታ በቃ መልካም ስትሆን ጥሩ ስትኝ ወይ ደግሞ 0911259000 ላይ በተለይ ለእናቶች አሜሪካ ኢትዮጵያ ላይ ማግኘት ያልቻላችሁት መድኃኒት ይሄ ግን ስክሪፕሽን ነው ምናምን የሚባል ነገር አለ የሚጻፍ። ምናልባት እሱን አላውቅም፣ እሱን እንዴት እንደማገኝ። በጣም ወሳኝ የሆነ መድኃኒት ኢትዮጵያ ላይ ማግኘት ያልቻላችሁት ነገር ካለ ኢንቦክስ አድርጉልኝ። ለእናት ለአባት ለምናምን አዲስ አበባ የትም ክፍለ ሀገርም ከሆናችሁ ልክላችኋለሁ። ምንም ችግር የለውም። ካሜራ አላደርግም፣ አላመጣልህም እያልኩ ያለሁት መድኃኒት ለቤተሰብ ለእናታችሁ፣ ለአባታችሁ፣ ለዘመዶቻችሁ ኢትዮጵያ ላይ ማግኘት ያልቻላችሁት መድኃኒት ክሪቲካል የሆነ ነገር ካለ ኢትዮጵያም ይዤ ስገባ ደግሞ ተጠያቂ የማያደርገኝን መድኃኒት ካለ በ0911259000 ዋትሳፕ ላይ ሜሴጅ አድርጉልኝ በቅንነት። እንደዛ ስልህ ደግሞ ውድ መድኃኒት ይዘና ብለኝ ገንዘብ አታስወጣኝ። ይሄ እኔ ቅንነትን ነው የማየው። ገባህ? ስለዚህ 0911259000 ላይ ሜሴጅ አድርጉልኝ። የመድኃኒቱ እንዲገዛ የተፈቀደበትን ወረቀት ላኩልኝ። በምችለው መልኩ
ለሆኑ ለተወሰኑ ሰዎች ለሁሉም ሰው ባልችልም የተወሰነ ሰው አሁን አንዳንዴ እኔ ያጋጥሞኛል። ለአባቴ በጣም ወሳኝ መድኃኒት ፈልጌ ያጣሁበት ጊዜ ነበረ። ድሮ ነው ግን አሁን እንደዛ አይነት ነገር ላይኖር ይችላል። አሁን ሁሉም ቦታ መድኃኒት ሊኖር ይችላል። ግን ምናልባት እንደዚያ ችግር ያለበት ሰው ካለ በቅንነት ይሄ ዝም ብላችሁ እንትን የምትሉት ነገር እንዳይሆን በቅንነት ጻፉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አይ ላቭ ዩ ኤቭሪባዲ ሲ ዩ ታንክስ ሶ ማች